ጣሰልን እንዴት ናቸው? ከዚህ በፊት በተለይ ደግሞ ከአመራር ዘይቤ ወይም ደግሞ ሊደርሺፕ ስታይል አንድ ሁለት አብረን የጋራ አድርገናል። በዚህ ደግሞ ደስተኛ እንደሆናችሁ ተስፋ አድርጋለሁ። ዛሬም ደግሞ የአመራር ዘይቤ የሆነው ወይም ደግሞ ሌጀስት ፋር ሊደርሺፕ የሚባል ይዤ ቀርባለሁ። ከኔ ጋር እስከ መጨረሻ እንደምትቆዩ ተስፋ አደርጋለሁ። እስኪ ሌጀስት ፋር ማለት ምን ማለት ነው? እስኪ ትንሽ ሀሳብ በውስጣችሁ ወይም ደግሞ በራሳችሁ አስባችሁ መልስ ለመስጠት ሞክሩ። ጥሩ ነው። ያው ሌጀስት ፋር ብዙ ጊዜ እንደ ግዴለሽነት የምንወስድ ይሆናል። ብዙ ጊዜ ሰዎች በግዴለሽነት መምራት የሚል ሀሳብ ነው የሚያነሱት። ነገር ግን ሌጀስት ፋር ሊደርሺፕ በዛ ወይም ደግሞ እንደዛ አይነት ትርጉም ሳይሆን ያለው ሌጀስት ፋር ሊደርሺፕ ከሰራተኛው ደግሞ የሰራተኛ ሁኔታን መሰረት አድርጎ አመራሩ ከሰራተኛ ጋር የሚጣጣም ደግሞ ከሰራተኛ ጋር የሚሄድ መርጦ ሲጠቀም የሚጠቀም የአመራር ዘይቤ ነው። ይህ የአመራር ዘይቤ ሰራተኞች በነፃነት እንዲሰሩ ይፈቅዳል። ይሄ ዘይቤ ሰራተኞች በራሳቸው በፍቃደኝነት በራሳቸው ፍቃድ በራሳቸው አቅዶ በራሳቸው የራሳቸውን ሰዓት ወይም ደግሞ በራሳቸው ሰዓት ተጠቅሞ እንዲሰሩ ይፈቅዳል ወይም ደግሞ ነፃነት ይሰጣል ማለት ነው። ይህንን ዘይቤ መቼ ነው የምንጠቀም የሚል እስኪ እናንተ ትንሽ አስቡና መቼ ነው ይህንን የአመራር ዘይቤ መጠቀም የምንችለው? ጥሩ ነው። ይህን የአመራር ዘይቤ መጠቀም የምንችለው በተለይ ሰራተኞች ብቃት ሲኖራቸው ወይም ደግሞ ፕሮፌሽናልስ ሲሆኑ በራሳቸው ብቁ ሲሆኑ በራሳቸው መስራት የሚችሉ ሰራተኞች ሲሆኑ አመራሩ ጣልቃ መግባት የለበትም። ይህን ስንል ሙሉ በሙሉ ራሱን ማስወጣት ሳይሆን ይህ ፕሮፌሽናል የሆነ ሰራተኛ በራሱ ፍቃድ በነፃነት ስራ እንዲሰራ ያደርጋል ማለት ነው። በራሳቸው መስራት ሲችሉ፣ ሌላ ደግሞ ይህንን አመራር መጠቀም የሚችሉ ሰራተኞች በራሳቸው በአቅማቸው መስራት ሲችሉ ይህንን ሊደርሺፕ ስታይል ወይም ደግሞ ሌጀስት ፋር ሊደርሺፕን እንጠቀማለን ማለት ነው። ለምሳሌ ከወሰን ዶክተሮች ወይም ሳይንቲስቶች በራሳቸው ፈቃደኝነት ሲሰሩ ጥናት